አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። ውድ ቤተሰቦች አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷን በማጥቆር ቤተሰብ ሆኖ አዳዲስ ቪዲዮ ሲለቅ ደግሞ ቶሎ እንደሚደርሳችሁ የደወል ምልክቷን አጥቁሯት ማለት ነው፣ ጆሮ እስከምታወጣ ድረስ። ነባሮች ጀዛኩሙላሁ ኸይረን አበራቱኝ። ኮሜንታችሁን፣ ላይካችሁ፣ ሼራችሁ ከኔ እንዳይለይ። ዛሬ በሌላ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁት ቪዲዮ ኢትዮጵያ ላይ ያሉት ለወንዶች ወይም ለሴቶች ለሁሉም ህዝብ ነው የመጣሁት ማለት ነው። ሁለቱም ሀገሮችን ቀርጬ ቀልጠፍ አርግቼ ይዤ መጥቻለሁ። ቪዲዮን እስከ መጨረሻ ለማየት እናንተ ሞክሩ ማለት ነው። ውድ ቤተሰቦቼ እንግዲህ አሁን የሚታዩት ቦሌ አየር ማረፊያ ውስጥ ላይ ነኝ። የማረፊያ ውስጥ ቀርጬዋለሁ ማለት ነው። ይሄ ባስ ነው። ባስ ቀጥሎ ባስ ያው ወደ አየር ነው የሚወስደው። ወደ አየር ውስጥ ልንገባ ባስ ውስጥ ላይ ነን ያለ ነው። ቤተሰቦች እናንተ እስከ መጨረሻው ለማየት ሞክሩ። ቪዲዮን እስከ መጨረሻ ይሁንና ኮሜንት ሀሳባችሁን አስቀምጡ ማለት ነው። ሳታዩት ግን ሀሳብ አስተያየታችሁ አታስቀምጡ፣ መጨረሻው ድረስ ይሁንና ምናልባት ሊጠቅማችሁ ይችላል ማለት ነው። በተለይ እናንተ ሼር እያደረጋችሁ ኢትዮጵያ ህዝብ እንደሚያየው ላይክ እያደረጋችሁ አድርሷቸው ማለት ነው። ዛሬ ይዤ የመጣሁት ያው እኔ ቅርብ ጊዜ ኢትዮጵያ ሂጄ ነበር። አፎን ሂጄ ያየሁት እኔ አሁን ስደት ትንሽ ቆይቻለሁና ኢትዮጵያ ሲሄድ ቀኑ ራሱ እኔ እንጃ ምን ብዬ ልንገራችሁ። አይ ለምን መጣው እንደምትሉ ነው የሚያደርገው ማለት ነው። ሀገራችን ማለት ነው በጣም ይደብራል። ምክንያቱም እኛ ውጭ ሀገር ሄደን አይተን ወደ ኢትዮጵያ ስንገባ በጣም ይደብራል ሀገራችን ማለት ነው። ሀገራችን እንዲህ ሀገር ናት፣ ሀገራችን አልሰነጠለችም እንዲህ ነው የምንለው ማለት ነው። ሀገራችን መሰንጠል የከለከላት ሌባ ነው እንጂ ከኛ የበለጠ ሀብታም ወይኑ ከኛ የበለጠ ከኢትዮጵያ ህዝብ የሚሰራ ሰው የለም። አሁን ውጭ ሀገር ይሰራሉ እንዴ? ቁጭ ብሎ እኮ ኮምፒውተር መቆርቆር ነው እንጂ ተምሮ ቤት ቁጭ ነው እንጂ ይሰራሉ? አይሰሩም። የሚሰራው ማን ነው? ሰራተኛ ነው በቃ። ያ እኛ ሀገራችን አፎን ያ ሀገራችን ይኸው አዲስ አበባ ናት እቺ ማለት ነው። አዲስ አበባ ማለት ዋና ከተማ ናት፣ ሁላችንም እናውቃለን። ይህም ደግሞ ይሄ የምታዩት አስፋልት ወደ ቤተ መንግስት የሚኬድበት አስፋልት ነው ማለት ነው። ዋና ከተማ ናት ማለት ነው። ዋና ናቷ ላይ ነው። እሺ አሁን በውጭ ሀገር ያላችሁበት ሀገር አለው ዋና ከተማ ተብሎ አለው። አሁን ሳውዲ ላይ ሪያድ አለ፣ ዱባይ ላይ መራቴ ነው ያለው። በቃ እንደዛ ነው። ሁሉም ሀገር ቦታ አለው ከተማ፣ የዋና ከተማ አላቸውና ግን ያ እነሱ የመጨረሻ ትንሽ ከተማ እንኳን የተባለችበት ቦታ ልክ እንደ ኢትዮጵያ አይደለችም። የተሻለች ናት። ከተማው የስንጥል ሀገር ነው። ገብቷቸዋል። እኛ ሀገር ወደ ታች የሚያሳድገው ማን ነው? አስፋልት ላይ አስፋልት ዳር ቆሞ የሚሸኑት በጣም መጨረሻ ነው የሚያስጣላ ይሄ ነገር። እባካችሁ ሁላችሁም ያኔ ዩቲዩብ የምትሰሩት ቲክቶክ የምትሰሩት በሙሉ እስቲ ለሀገራችሁ ቆሞ ማለት ነው። በጣም የመጨረሻ የራስ ምታት ነው የሚያነሳ ሽታው። አሁን ውጭ ሀገር ዝናብ ተሰግዶ ነው የሚመጣ። ዝናብ እንደፈለጋችሁ አታገኙም። አሁን ሀገራችን ላይ ዝናብ ግን እንደፈለገ ነው። ዝናብ ይዘንባል። መፍሩድ እኛ ሀገር መዝነብ የነበረበትም እንዲህ ሀገር ነው። ሁሉም በእግሩ ነው የሚሄድ። አሁን እዚህ እኮ በመኪና ነው እንጂ ማን ነው በእግሩ የሚሄደው? ማንም እኮ በእግሩ የሚሄድ የለም። ሀታ እኛ ሰራተኛ ራሱ እኮ መኪና የሌለን ግን ታክሲ በራችንን ጠልበን ነው የምንሄደው ማለት ነው። ገብቷቸው በእግር መሄድ ክልክል ነው። መሄድም አይሰጣቸውም ሀገሩ ማለት ነው። ረዥም መንገድ ከሄዳችሁ ወገባችሁ ያማቸዋል፣ እግራችሁ ያማቸዋል ማለት ነው። ረዥም መንገድ መሄድ አይቻልም እዚህ ሀገራችን ግን ረዥም መንገድ እንሄዳለን ማለት አያመንም። ለምደነዋል ማለት ነው። ያ ግን ኢትዮጵያ ላይ ግን በአሁን ከዚች ወደ ኢትዮጵያ ስንሄድ እኛ አንችልም መሄድ። ገብታችኋል? ሽታው ራሱ አይሰጠንም መሄድ። ሽታው እንደዚህ በጣም ማዕፈን ነው። ይሄ የቁማችሁ የምትሸኑት እባካችሁ ፈጣሪን ፍሩ፣ አላችሁን ፍሩ። ሀገራችሁ እንደዚህ አታድርጉ። አሁን ራሱ እኮ ኢትዮጵያ በአሁኑ ሰዓት አንዳንድ ሀገራት ያው በቴሌቪዥን እየታየች ነው ማለት ነው። ህዝቡ ግን ቆሞ የሚሸነው ይታያል። ነውር አይደለም ወይ ባካችሁ? እናንተ እንደው ውጭ ሀገር ሄዳችሁ ባታዩም በቴሌቪዥን ታያላችሁ። አሁን ሰንጥሏል አረብኛ፣ ሁሉም ነገር ቀና ተደርጓል ኢትዮጵያ ላይ ማለት ነው።
ግን እናንተ በአስፋልት ዳር ላይ ቆማችሁ የምትሸኑት ሴቶም ወንዶም አላችሁን? አትፈሩም? ፈጣሪ አትፈሩም? ኧረ እባካችሁ ፈጣሪን ፍሩ። በተለይ ደግሞ የምትሰርቁት ሰው የማይለብሰው ሀብታም የማይለብሰው ሱፍ ለብሳችሁ መድኃኒት ይዛችሁ ሰው ሀገር ለፍተን የሄድንበት ስንት ዓመት የሰራ ነው ብር ይዘን የሄድንበት እናንተ እንዲነክታችሁን የምትወስዱ ሌቦች ፈጣሪን ፍሩ። ሞት አለ እኮ ሞት አለ። ሞትን አስታውሱ። ያ ብር የሰረጋችሁት እኮ ሳትበሉ ልትሄዱ ትችላላችሁ። በተኛችሁበት እኮ በቃ ምራቃችሁ ትን ካላችሁ ዘው ጸጥ ልትሉ ትችላላችሁ። አስታውሱ፣ ፈጣሪያችሁን አስታውሱ። ሰርታችሁ ልታመጡ ሞክሩ እንጂ የሰው ነገር መስረቅ ነገ እኮ እንግዲህ ሞተን እንቀሰቀሳለን። ገና ቆመን በፈጣሪያችን ፊት ለፊት ላይ ስራችን ይነገረናል ማለት ነው። ያ ነገር ማስታወስ ነው ያለብን። እባካችሁ እኔ አሁን ሀገር ለመሄድ ነው ያስጠላኝ። አንደኛ ሌባ፣ ሁለተኛ ሽንት የሚሸኑት አስፋልት ዳር። እስቲ አሁን እቺ ዋና ከተማ እዩ፣ ህዝቡን እዩ። ህዝቡ በሩ ላይ አስፋልቱ ላይ ቆርቆሮ ነው፣ ግንብ የለው ምን የለውም። እሺ አሁን ይሄ ሳውዲ አረቢያ ነው። ሁለቱም ሀገሮች ቀልጠፍ አርግቼ ቀርጬ ነው ያመጣሁላችሁ ማለት። እቺ ሳውዲ አረቢያ ምሽት 4 ሰዓት በኢትዮጵያ 4 ሰዓት ነው፣ እዚህ 10 ሰዓት ይባላል። እስቲ ወደ ቦሌ እየሄድኩ ነው። እስቲ መንገዱን እዩትስ፣ እስቲ መንገዱን እዩት። ይሄ ደግሞ ወደ ቤተ መንግስት አይደለም። ቤተ መንግስት ማለት ዋው ነው የበራ ነው። በቃ እሱ እንደው የበራ ነው። በጣም ደስ የሚለው ማለት ነው። ግን እስቲ የኛ ዋና ከተማ ማለት ምንድነው የምትመስለው? ህዝቡ ቆርቆሮ ስር ቆሞ የሚሸና የሰው ሞባይል ለመጥለፍ፣ የሰው ሻንጣ ለመጥለፍ፣ የሰው እቃ ለመዝረፍ የምትቆሙት ወንዶች ሰርታችሁ ልትበሉ እጅ እግር እኮ ፈጣሪ እኮ እጅ እግር እኮ ሰጥቷቸዋል። ሊሰሩበት እጅ፣ ልትሄዱበት እግር፣ ሊታዩበት አይን፣ የሁሉም ነገር አሟልተው ሰጥቷቸው፣ እናንተ ግን ሰው የለፋበትን የደከሙበትን ሰርቃችሁ ለቤተሰባችሁ የምታበሉት ነገ እኮ የምትበሉት እኮ እሳት ነው። ነገ የመልቀያማ ላይ ግዳም ረብል ዓለምን የሚበሉት እሳት ነው። እናንተ ግን ውሸት ይመስላችኋል። ይሄ ነገር እስቲ አስቡበት እባካችሁ። ስንት ዓመት ለፍቶበት አገር አርፋለሁ ብላ የሄደችው እህታችን ወንድማችን እንደዚህ ለቅሶ አልቅሶ ድጋሚ ደጋግሞ ወደ ስደት የሚወጣ እናንተ ስበብ ነው ማለት ነው። እናንተ ባሰርቁ፣ እናንተ ቁማችሁ ባሸኑ አገራችን የትና የት ነበረች የምትደርሰው በአሁኑ ሰዓት ማለት ነው። ይሄ ሁለት ነገር እያላት ኢትዮጵያ እንዴት ታድጋለች? ህዝብ ማለት መንግስት ማለት ነው። መንግስት ማለት ህዝብ ነው። መንግስት የት ይቆማል? ብቻው ህዝብ ከራሱ ጋር መቆም አለበት። ድንበር ላይ ቁጭ ብሎ የሚሸና አስፋልቱ ላይ የሚሸና እኮ ቅጣት ቢጣለት አይሸናም። አሁን እዚች ሀገር ማንን የመለለ መኪና ውስጥ የበላው ቾኮላታም ቢሆን ወይንም ሙዝ ልጫጭ ከበልቶ እንትን ከጣለ ማለት ነው አስፋልት ላይ ከጣለ ወዲያው ካሜራ ቀጥ አርግቶ የዛ የመኪና አባት ይመጣለታል። መኪናው ማለት ነው ወዲያው ይናል ብር ቅጣት አስገባ ባንክ ወደ መንግስት ይገባል ማለት እንደዛ ነው። ግን እናንተ ቁማችሁ ተሻናላችሁ። ሽንቱ አስፋልቱ በሙሉ ሽታ ነው። ዝናብ ይዘንባል። ምን ብዬ ላስረዳችሁ? እናንተ በደንብ ታውቁታላችሁ። እባካችሁ ፍትህ ለሀገራችን ፍትህ። ህዝብ ማቆም አለበት። ይሄ መንገድ ላይ የሚሸኑበት እባካችሁ አቁሙ። ነውር ነው ይሄ እኮ በጣም አስቀያሚ ነገር ነው። ወላሂ በጣም ያስጠላል። ግን በተለይ እስቲ እናንተ በቴሌቪዥን እዩ፣ እስቲ ውጭ ሀገር በቴሌቪዥን እዩስ አስፋልቱ ምን እንደሚመስል ማለት ነው። እንደው ሂዳችሁ ለማየት እንኳን ካልቻላችሁ እስቲ አስፋልቱ ምን እንደሚመስል በቴሌቪዥናችሁ ቁጭ ብላችሁ ቤታችሁ ውስጥ የኛ ሀገር እንዲህ ብትሆን እኛ አሁን እየሰራ ወይኔ ሀገራችን እንዲህ ቢሆን እኛ እንደዚህ ሰርተን እንዲህ ብንሆን ነበረ ምንመኘው። ግን የሰራነው በሙሉ ቆሻሻ ሄዷል። አልሐምዱሊላህ እኛ ዛሬ በዱንያ ላይ አጣነው እንጂ ነገ በአኺራ ላይ ግን አላህ ፊት እናገኘዋለን። አላህ የተሻለ ይሰጠናል ማለት ነው። ዛሬ ግን አፍርሶታል፣ ጥሎታል። ይሄን አላመት የሰራነው በሙሉ ቆሻሻ ጣለልን ማለት ነው። ግን ነገ ግን የተሻለ አላህ ይቀይርልናል ማለት ነው። በሰብር እንጠብቅ ማለት ነው። ምክንያቱም መናደድ የለብንም ማለት አንዴ ሆኗል ማለት ነው። ያ ስለሆነ እባካችሁ ለእናንተ ዛሬ ያመጣሁላችሁ ቪዲዮ ሼር እያደረጋችሁ ለኢትዮጵያ ሕዝብ አድርሱልኝ። በጣም ነው የሚያስጠላ። ራስ ምታት ነው ወላሂ። ራስ ምታት መቼም አይለቃችሁ። ጎሮራችሁ ዝግት ነው የሚለው። እዚች ሀገር እኮ አየር ግጭት፣ የምን አየር ግጭት ነው? ዝናብ አለ፣ ሽታ ወዲያው ስንጠጣው ኋላስ ጎሮራችሁ ዝግት ነው የሚያደርገው። ታመን ሐኪም ቤት ኖርማል ሐኪም ቤት የለም ኢትዮጵያ ላይ።
ኪኒን ራሱ ወላሂ ለአዚም የሚሰጣቸው ዓመተ ምህረት ያረፈ እዚች ሀገር ሰደልያ ዓመተ ምህረት ያለፈ ኪኒን ከተጠቀሙ ስንት ዓመት ይቀረቀራል እስር ቤት ሀላስ ያ ሰደልያ ይታሸጋል። እስቲ የሰው አገር እንደው በመስታወት አይታችሁ እስቲ እናንተ ራሱ በቴሌቪዥናችሁ አይታችሁ በመስኮት ይላችኋል በቴሌቪዥናችሁ አይታችሁ እስቲ እናንተም ለሀገራችሁ ቆሙ። እናንተ ከቆማችሁ እዛ ሀገር ላይ ቆማችሁ የሚሸኑት ሰዎች እናንተ ከቆማችሁ ወላሂ ስደት ያለው ደግሞ ያግዛችኋል ማለት ነው። እናግዛቸው የሚለው ነገር ያመጣል። የስደት ላይ ያለው በጣም ሩህሩህ ነው ውስጡ ማለት ነው። እንግዲህ ውድ ቤተሰቦቼ ብቻ አበዛውባችሁ፣ ይቅርታ። ድምፄ እንኳን ባታዳምጡ እርሱን ይሁንና ሼር እያደረጋችሁ ለሀገር አድርሱልኝ። የዛሬ መልእክቴ ይሄን ይመስላል። ይሄ ደግሞ የምታዩት ትምህርት ቤት ልጅ የተመረቀችበት KG1 KG2 KG3 የተመረቀችበት ነው። ይሄን ይመስላል። ከወደዳችሁ ለጓደኞቻችሁ ሼር ሰብስክራይብ እያደረጋችሁ በተለይ ለኢትዮጵያ ሕዝብ አድርሱልኝ። ይታይልኝ፣ ይሄ ቪዲዮ ይታይልኝ ብያለሁ። እናንተ እንግዲህ ሀሳብ አስተያየታችሁ በኮሜንት ስር አስቀምጡ። መጨረሻ ድረስ ይዩት። ቪዲዮ ትንሽ ናት ማለት ነው። እንግዲህ እኔ በሌላ ጊዜ እስከሚመጣ ድረስ በያላችሁበት ሀገራችን ሰላም ያርግልን፣ እኛን ባያለንበት ሰላም ያርግልን። ሰላማችሁ ብዝት ትርፍ ይበል። በያለንበት ሁላችንም አላህ ይጠብቀን። ስደት በቃ ይበለን። ደህና ሆኖልኝ ቪዲዮ እስከ መጨረሻ አይታችሁ ሀሳባችሁን አስቀምጡልኝ። እስከ መጨረሻ ለማየት ሞክሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ይዩት ማለት ነው።